በእርሱ አገላለጽ ባለፉት 7 ዓመታት ከመጋቢት እስከ መጋቢት ሲገለጽ አገራችን ከስር ከመሰረቱ ትክክለኛ ጎዳና ላይ መጓዝ የጀመረችበት ዋና የለውጥ ፒላሮቹ ምንድናቸው? ዋና የለውጥ ፒላሮቹ ወይም ደግሞ ለውጡ ከማስፈለጉ አንፃር ተነስተን ስናይ ከዛ ፊት የነበሩ ተግዳሮቶችን ማንሳት ይቀላል። ከፖለቲካ አንፃር ምንድነው የመጣው? በዋነኛነት የተለወጠው አስተሳሰብ ነው። መደመር ጋር ተያይዞ ፓርቲው መሪ ዶክተር አብይ አህመድ ይዞ የመጡት እሳቤ መደመሪያው ከስሙም እንደምንነሳ ሁሉንም ያሳተፈ ጠንካራ ጎኖቻችንን እየደመርን መስተካከል ያለባቸው ነገሮች እያስተካከልን ሁላችንም በሐሳብ እየተደመረን በጋራ የምንተምበት በኢኮኖሚ በኩል የመጣው ለውጥ አዲሱ ሪፎርም ሲመጣ ምናልባትም በሀገር ደረጃ ለሰራተኛ ወይም ደሞዝ እንኳን መክፈል በማይቻልበት ባዶ ካዝና የተቀበለ መንግስት ዛሬ ግን በርካታ ነገሮችን ስንሰራ ተጨባጭ የሆኑ ነገሮችን ማንሳት ይቻላል። ይህን ስራ የመሩት ሐሳቡን ያመጡት ዛሬ በመጋቢት ስማቸው መነሳት የሚገባ መሪዎች የዚህ ሐሳብ አመንጮች ከፓርቲያችን ፕሬዝዳንት ወይም ደግሞ ከጠቅላይ ሚኒስትራችን ተከበሩ ዶክተር አብይ አህመድ እንዲሁም ክብርት ከንቲባችን ወይዘሮ አዳነች አቤቤ 7ቱ የለውጥ ዓመታት ከመጋቢት እስከ መጋቢት ምን ፈተናዎች ነበሩበት? ያለ ምንም ተግዳሮት ሲደርሰናል ማለት አይቻልም። በርካታ ተግዳሮቶች ነበሩ።